መቼም አንደርስም ወይ በቅርቡ እንደርሳለን። በቃ መቼም አንደርስም ማለት ዓለም ፍጻሜ እስከሚሆን ድረስ ወይ ጋፑ እየሰፋ ነው የሚቀጥለው። በጣም ወደ ኋላኛ እየቀረ ወይ እንደዛ ነው የምንቀጥለው ወይ ባጭሩ እንደርሳለን። ምን ካረግን አትለኝም? ግን ባጭሩ እንዴት ነው የምንደርሰው ካልከኝ ሲስተም ላይ ከሰራን ነው። ይኸውልህ ሲስተም ላይ ከሰራን ሲስተም ላይ መስራት ጊዜ ይፈጃል። በሁለት መልኩ መጀመሪያ ሰው አይምሮ ላይ እኔ አሁን 10 ዓመት እንደው ተይዞ እቅድ 5 ዓመት የሰው አይምሮ ላይ ሲስተም እኔ የተነካሁትን ያህል ሰው እንዲነካ ሲስተም እንዴት በጣም ህይወት እንደሚያቀል አሁን ሲስተም እኮ እየተሞከረ ነው ሀገሪቱ ላይ ይሞከራል። ሰው መጠቀም አይፈልግም የሆነ ከረንት ይለዋል የሆነ ብሎክ ያደርገዋል። ሲስተሙ አልሰራልኝም ምናምን ወደ ድሮ ሊመለስ ትግል እኔም ዶንኪቲቭ ላይ እየሞከርኩት በጣም ትግል ነበር። እሱን መጀመሪያ አይምሮ የሰው አይምሮ መስራት ለምሳሌ የሰው አይምሮ ይቀየራል ብታይ አዎ ይቀየራል። ለጦርነት እንኳን ተዋጋልኝ ብለህ ከፈለከው በ6 ወር እኮ ነፍሱን ይሰጣል ሰው በ6 ወር ፕሮፓጋንዳ አርቲስቱን ኮሜዲያኑን ምኑን ወስደህ መኖር የሚፈልገው ሰው ለመሞት ተወስዷል አይደል? ሲስተምንም ጠቅላላ ሀገሪቱን አርቲስትም ምሁርም ምንም ሚዲያም ተጠቅመህ 5 ዓመት እንዴት በሲስተም ህይወት ቀላል እንደሆነ ቢሰራ የቀረውን ዓመት ደግሞ ሲስተም ዴቨሎፕ እየተደረገ ቢሄድ በእኔና አንተ ዘመን ኢትዮጵያ የአሜሪካን ያህል ፎቅ እንኳን ባይኖራት ሁሉም ሰው እኩል ተስተናግዶ ባይናችን እናያለን። ገብቷል? ስለዚህ በቃ እኔ ሲስተም ላይ ለሚሰሩ ሰዎች I have respect ሲስተም ላይ የሚሰሩ ሰዎችን ማገዝ አለብን። በየመስሪያ ቤቱ ሲስተም ሲተከል ሊቆረቁረን አይገባም። ገብቷል? አሁን እዛ ምንድነው ትልቁ ነገር ሲስተም ያስቀረው ሙስና ነው። በቃ ሲስተም ስለሆነ የሚያስተናግድክ የሆነ ሰውዬ ሊበላ እንዲህ ቢል አያገኝም። ሰው መስረቅ አይችልም። ነው አንድ ስቶሪ ልንገር እዛውኛ ያየሁት ማለት ነው። ያን ሴትዮ ሞተች። መስረቅ አይደለም ማለት ነው ማለት ሞተች ሴትዮዋ። የት በአካል በምንድን ነው ያየው? ሞት ይመጣ በአካል ዶክመንተሪ ፊልም ነው ያየሁት እዛው አሜሪካ ሆኜ ማለት ነው። ኦኬ ልክ እንደ ሪያሊቲውን በፊልም ሰርተው ነው ያቀረቡት። የእውነት ነው ሴትዮዋ ሞተች። ኦኬ ከዛ የሞተችው የሆነ መድኃኒት ኦቨርዶስ ወስዳ ቤቷ ነው በሯን ዘግታ ብቻዋን። እሺ ራሷን አጠፋች ተባለና ተቀበረች ማለት ነው። እዛ ኖ ቆይ ደስተኛ ነበር ሴትዮ ራሷ እንዴት አጠፋች? አታጠፋም ትመርመር ተባለ። እሺ ምርመራ ተጀመረ ማለት ነው የፖሊስ። ከዛ ያንን ኦቨርዶዝ ወሰደች የተባለውን መድኃኒት ማን ያመረተው ነው? እዛ ምርት ላይ ቁጥር አለ፣ ሴሪያል ነምበር አለ፣ ሲስተም ውስጥ የገባ ነው ሁሉም ነገር። መጀመሪያ ብልቃጧን አገኙት እንደባለ ብልቃጧ ኦልሬዲ ተጠቅመው ሞታለች እዛ ጋር። ከብልቃጧ ላይ ቁጥሯን ወሰዱና ያመረተው ፋብሪካ ገሄዱ ማለት ነው። ያመረተውን ፋብሪካ መድኃኒት ይሄን ታመርታለህ? አዎ። ግን አሜሪካ ትልቅ ሀገር ነች። በሚሊየን በመቶ ሺህ ይመረታል፣ ዲስትሪቢዩት ይደረጋል። እያንዳንዷ ብልቃጥ ለካ የት ስቴት እና የት ሆስፒታል እንደተላከች ሲስተም ውስጥ ይመዘገባል። ይኸውልህ ወይኔ ስለዚህ ያ ካምፓኒ አምርታል፣ አዎ ሸጣል፣ አዎ የት እቺን ብልቃጥ እንትን ስቴት ነው ይሸጥኳታል። እዛ ስቴት ሄደው እቺን ብልቃጥ እናንተ ጋር መጥቷል። ምን ሆስፒታል ነው የላካችሁት? አንድ ስቴት ውስጥ ስንት ሆስፒታል አለ? እቺን ብልቃጥ እንትን ሆስፒታል ነው የላክናት አሉ ማለት ነው። ኮምፒውተራቸው ላይ አይተው ያንን ብልቃጥ ሆስፒታል ሄደው እቺን ብልቃጥ የትኛው ዲፓርትመንት ነች ሲባል እያንዳንዱ ዶክተር መድኃኒት የሚያወጣበት የሚያስገባበት ማሽን ፓስወርድ አለ። እሺ ስለዚህ ያ ዶክተር ፓስወርዱን ነክቶ ያችን ብልቃጥ ያወጣው ሐኪም ተገኘ ማለት ነው። ማን ነው ሲገኝ ሰውየው ለካ የሴትዮዋ አፍቃሪ ያ ዶክተር ማለት ነው። ያን መድኃኒት ከዛ ሆስፒታል ያወጣው ያፈቅራታል፣ ግን ዊርድ የሆነ ሰው ነው። ይፈራታል፣ አይነግራትም ምናምን፣ ግን ሁሌ በቃ አጠገቧ ለመሆን ይሞክራል ምናምን። እሷ ደግሞ አትፈልገው። ከዛ ምንም ሳይነግሩት ለሱ ስልክ ቁጥር ውስጥ ገቡና ፖሊሶች ፎንኮሉን ሲያዩ ካታሎግ በአንድ ወር ውስጥ 45 ጊዜ ደውሎላታል። 45 ጊዜ ደውሎ ልክ ከሞተች ቀን ጀምሮ ግን መደወል አቁሟል ሰውዬው። ከዛ ፖሊስ አመጣና ኦኬ ስልኩን መደወል ያቆምከው የሚያነሳ ሰው እንዳይለ ስለምታውቅ ነው። ለምን መደወል አቆምክ? በቃ አመነ ማለት ነው። እሱ ነው ድረግ አድርጎ የገደላት። ምን ልልህ ነው? አይደለም መስረቅ ሲስተሙ ማለት ነው። ኤቭሪቲንግ ኢዝ ኮምፒውተራይዝድ። አይደለም መስረቅ ማለት በጣም በረቀቀ መንገድ ሰው ገለ ማምለጥ አትችልም። ማጅራት መምታት አይደለም ሰው እያለ ካሜራ እያለ ማጅራት በጣም በረቀቀ መንገድ ነው ማወራክ። እኔ አሁን እያልኩ ያለሁት እንዲህ ስለ እሸቱ ነው 80% ገጠር የሆነበት ሀገር ላይ እንዴት በኮምፒውተር እንደዚህ ምናምን ልትል ትችላለህ። ምን አለ መሰለ እኔ አሁን ፎቅ እንገንባ አይደለም እያልኩ ያለሁት፣ ግን መንገድ ይሰራ አይደለም። መንገዱ ኢምፕረስ አድርጎኛል። ለምን መንገድ የለም እንደ ሌላ ሀገር እያልኩ ነው እንዴ። ቴክኖሎጂ በጣም ቺፕ ነው። ቴክኖሎጂ በጣም ቺፕ ነው። እኔ እዛ ኢንስፓየርድ ሆኜ መጥቼ ኖሽን የሚባል ነፃ ሶፍትዌር ዶንኪቲዩብ ላይ
ሲስተም እየሰራ ነው። ሲስተም እየሰራ ነው። አንድ ነገር ሼር ላድርግ፣ ምናልባት ተጨባጭ ለማድረግ እውነት ሲስተም መስራት ይቻላል? አዎ ይቻላል። እንዴት? አሁን ዛሬ የሚመጣው እኔ ከክላይንት ጋር ነው። እሺ አውልቴሊ እዛ ምን አሉኝ? አራት ሰዎች የተለያዩ ሰዎች ዶንኪቲው ላይ ስፖንሰር ማድረግ ፈልገን ምንድነው አንተ ማግኘት እንደዚህ የሚከብደው? አትገኝም፣ ስልክ እንደውላለን፣ ቴሌግራም ላይ መልስ የለም። አፈርኩ በራሴ ማለት ነው። በጣም አፈርኩ። እንዴት እኔን ገንዘብ ሊከፍሉኝ ስፖንሰር ሊያደርጉኝ ፈልገው እንዴት አያገኙኝ? በጣም ቁጭት ይዤ ነው የመጣሁት። እንደመጣው ቁጭ ብለን ከአይቲ ባለሙያችን ጋር ኖሽን የሚባል ዳታቤዝ አለ። ጠቅላላ የዶንኪቲዩብን የስፖንሰርሺፕ ፓኬጆች ይሄ ፖፕ አፕ ምናምን፣ የቃል ንግግር፣ ቪዲዮ ማስታወቂያ ምናምን ከአስረጂ ቪዲዮ ጋር እያንዳንዱን አማራጭ የዳይመንድ ስፖንሰር ምናምን ዳታቤዝ ሰርተን ክሊክ እያስረዳህ ቪዲዮ ራሱ ከዛ ከመረጥከው አንድ ጊዜ ከፈለክ አንድ ጊዜ ክሊክ ታደርጋለህ፣ ከፈለክ ሁለት ጊዜ ክሊክ ታደርጋለህ፣ ኔክስት ፔጅ ትለዋለህ እያለ ሄዶ ልክ ስትጨርስ የመረጥከው ፓኬጅ ይሄን ያህል ነው፣ ዋጋው ይሄን ያህል ነው፣ ዋጋውን ያሳያል። ከዛ ክሊክ ስታደርገው ቀጠሮ መቼ እናያዝ ካላንደር ያመጣና ምረጥ ይላል። መቼ እንደውልልክ ቀኑን ትመርጣለህ፣ ሰዓቱን ትመርጣለህ፣ ስልክና ኢሜልን ታስገባለህ፣ ከዛኛ እንደውልልሃለህ። በዚህ ዳታቤዙን አሰርቼ ፕሬዘንት አድርጌ ክላይንቶቼን አማልዬ ነው የመጣሁት። አይ ዲድ ኢት በቃ በአንድ ቀን ማለት ነው። እንደመጣሁ እኔ ቢሮ አልኩም እኮ ሆቴል ነው ያረፍኩት። ሆቴል አረፍኩ። ለምን? አሁን ከዛ አይወልህ በሲስተም ሰክሬ ነው የመጣሁት። በጣም ኢንስፓየርድ ሆኜ እንደ ሰዓት የሚንቀለቀል ነገር ውስጥ ይዤ ነው የመጣሁት። ይሄን ይዤ ቤት ከገባው ዶንኪቲዩብ ዶንኪቲዩብ አዙሪት አለ፣ የሥራ አዙሪት የሚቀረጽ ነገር በቃ ሁሌ ቀረጻ ነው። ቀረጻ። ስለዚህ ሽሽት ሆቴል አረፍኩኝ ማለት ግለቱ እንዳይበርድ ሄጄ እዛማ ይቸልሱብኛል። ሆቴል ቁጭ አልኩና ማኔጅመንቱን ጠራሁት። 9 ሰው ለየብቻ እየሸራረፍኩ 9 ሰው ጠራው ማኔጅመንት። መጀመሪያ ቸኮሌት አምጥቼላቸዋል። በቸኮሌት አማለልኳቸው። ከዛ በኋላ ማኔጅመንት ሆይ ከዚህ በኋላ ከፈለገ ዶንኪቲዩብ ይክሰር እንጂ ሲስተም ቢውልድ ሳናደርግ ስራ አንሰራ፣ ቪዲዮ አንቀርጽም። ተስማማላችሁ? አትስማሙ? በደንብ ኢንስፓየር አደረኳቸው። እዚህ ያየሁትን ነገር ነገርኳቸው። ከዛ ተስማማን። እንደመጣው ሲስተም ቢውልድ ማድረግ ጀመርን ማለት ነው። የመጀመሪያው ሲስተም ኦንላይን ትምህርት የምናስተምርበት ሲስተም። ሁለተኛ የማርኬቲንግ። አሁን ክላይንት በቃ እኛ ስልክ አነሳችሁ ስልክ አታነሱ ምናምን ይቀራል። ዳታቤዝ ላይ ራሱ መርጦ ዋጋ አይቶ ምን ብሎ ፈርሞ ውሉሉ አለው። ዛሬ ፈርሞ ጨርሶ ሰሚት ሲለው እኛ ጋር ይመጣል። በዛ ሲስተም እንጠቀማለን። እኛንም እንደውለት በቃ ሊንክ አለ። እኔ ባይደወልለት ሊንኩን ዳታቤዙን በቀላሉ ጄ ነው አያዋል። አሁን ይህ ሲስተም ባይኖር ነው ሰውየው ነው የሚደውለው። በቃ ዝም ብሎ ይኸውልህ የበዓል ቀን ይደውላል፣ ማታ ይደውላል፣ እሁድ ይደውላል። ማንም ያነሳለት። ውጭ ሀገር ማታ እዚህ ቀን ነው። ከዛ ጭቅጭቅ ነው። ልጅቷን ማንስታ እንደኔ ታስረዳዋለች እንዴ? አታስረዳው እንዴ? ደብሯት ወገቧን ማተናዳ ቢሆንስ? አረ በቃ ጭቅጭቀኝ ሰውዬ ብላ ጆሮ ላይ ዘጋት ይችላል። አሁን ግን እኔ ነኝ ማስረዳው። እዛው ሲስተም ውስጥ ቪዲዮ ተቀርጫለሁ። እኔ ነኝ ማስረዳው። እዛው ዋጋውን ያለ ጭቅጭቅ የለም። ዋጋ ቀንሱልኝ ይሄን ያልኳችሁ ምናምን የለም። አግኝተኛ ምን ልል ፈልጌ ነው? በእኔ በግለሰብ አቅም ለካምፓኒ ቺን ሲስተም ሰሯል። በመንግስት አቅም አንተ ኢትዮጵያን የሚቀይር ሲስተም መስራት አይቻልም? ይቻላል። ቴሌብር ያመጣው ኢምፓክት ቀላል አይደለም። ላይክ ድሮ ነዳጁ ምኑ አሁን እሱም አቢውዝ እኮ ይደረጋል። አሁን ማይንድ ሴቱ ስላልተቀየረ ነዳጅ በቴሌብር ልክፈል ብለህ ስትል እዛ ጋር የሆነ ሰው 50 ብር ሰጥተሃል። አሁን ማይንድ ሴቱም ላይ ሲስተሙም ላይ ጅማሮች አሉ። አሁን ገቢዎች ንግድ ፍቃድ በኦንላይን ተጀምሯል። ሪፖርት ማድረግ ተጀምሯል። ግን ግብር ልከፍል ስትሄድ ያው ትያዛለህ። የሆነ እጅ ላይ ትወድቃለህ። አሁን እሱ እንዴት ነው ቀስ እያለ መቶ ኦቶሜትድ የሚሆነው? አሁን ሲስተም እንዲኖር የማይፈልጉ ብዙ ሰዎች ይፈጠራሉ። ኦፍ ኮርስ ሲስተም ሲኖር ሰው ምን ያገኛል? አድቫንቴጅ አሁን መፍጠር ይችላል ነው ምንድነው? በሲስተም ከተስተናገደ ሰው አድሎ ሊፈጸምበት አይችልም። ሲስተሙ ፕሮግራመሩ አንዴ ነው ፕሮግራም ያደረገው። ቆይ ለበቀለ እችን በተን ለጫላችን በተን የሚል ነገር የለም አይደለ? ሲስተም አንደኛ ከአድሎ ነፃ ያደርጋል። ሁለተኛ ጊዜ ይቆጥባል። ሶስተኛ ሲስተም ገንዘብም ሴቭ ያደርጋል። ለምሳሌ በአካል ሄደ መክፈልና በሲስተም መክፈል፣ በአካል ሄደ ንግድ ፍቃድ ማውጣትና በሲስተም ማውጣት ሙስና ያስቀራል። መቶ ሙስና ያስቀራል። ህይወት ያቀላል። ላይፍ ኢዝ ኢዚ። ሆቴል ቤት ነን፣ እራት አልበላንም። እኔና ሜላት ራበን ማለት ሰው ቤት 9 ሰዓት ላይ ምግብ በላንና እራት ብሉ ስንባል አረሞች ይገኛሉ ብለን ወጣን። ማታ ሞረን ማለት ነው። ሆቴል ነን። ስልኬን አወጣውና አሁን ምግብ ሆቴሉ ደግሞ ምግብ የለው። አሜሪካ ባይዘው የሚገርም 4 ስታር 5 ስታር ሆቴሎች ማታ ምግብ የላቸውም። በዚህ በልጧቸዋል የኛ ሆቴሎች በጣም በእውነት ኢትዮጵያን ሆቴል ለምንድን ነው የለም? በቃ ልክ 3 ሰዓት ላይ ማታ በዛ 9 ፒኤም በቃ ዝግ ነው። ሬስቶራንት ይዘጋል። ላይክ 10 ፒኤም ተዘጋ። ይሞረሙራል። ከዛ እስቲ ቆይ አልኩና ኡበር የሚል አለ
ኡበር ኢትስ የሚል አለ ከጎን ኡበር ምግብ ማለት ነው ብሉ ነው። ነካውት ሬስቶራንት አስመረጠኝ። ማክዶናልድ ገባው በርገሩን አስመረጠኝ። ነካውት ቺዙን አስመረጠኝ፣ ካቻፑን አስመረጠኝ፣ ለስላሳውን አስመረጠኝ። አዘዝኩኝ። ያለውበት ሆቴል ምግብ ይዞ መጣ ሞተረኛ። በላን በቃ። ስለዚህ ሲስተም ምን ያደርጋል? ህይወትን ያቀለዋል። ስራ ቦታ ሰራተኞቻቸውን የሚቆጣጠሩበት ሲስተም ለምን ቴል ዩ ሳምቲንግ። አብዛኛው ሰው ከኮሮና በኋላ ቤት ሆኖ ነው የሚሰራው። እንዴ እኛ ቢሮ ሆኖ እኮ አቅቶናል ሰራተኛ። እንዴት ነው አንቺ ቤት ሆነሽ አምኜሽ የምትሰሪው? አይከብድም? ሲስተም አለ እንዴ ቤት ሆነ አንተ ማን ነው ኮምፒውተር ላይ ዝም ሲያርፍ ያውቃሉ። በኮምፒውተር ነው የምትሰራው ቤት ሆነ። እያንዳንዷን ክሊክ ያረካትን ያውቃሉ። ስንት ሰዓት ሰራ፣ ኖቲፊኬሽን አላቸው፣ ስክሪንሻት አላቸው፣ የጎበኘው ዌብሳይት አላቸው። ፌስቡክ ግባ፣ ቲክቶክ ግባ፣ ኮምፒውተር ላይ ቁጭ ብለህ ያህፍተ። ግን በጣም የሚገርም ነገር ከመጣው በኋላ ጉግል አደረገዋለሁ። ለካ እዚህም አለ። ምኑ ይሄ ሶፍትዌር። እኔ እኮ ከሰራተኞቼ ጋር በቃ በደሳለኝና በመሰለኝ ነው እንግዲህ የምገመግመው። ሰራተኛ እያንዳንዱ ስንት ሰዓት ኮምፒውተር ላይ ኤዲተር እንዳሳለፈ ሲምፕል ሶፍትዌር በነፃ ዳውንሎድ አድርጌ መጠቀም ይችላል። ቁጥሩ ሲበዛ ከፍላለሁ $10 $20 ምን ችግር አለ? ግን ማይንድ ሴቱ የለም። እኛ ሀገር አንተ በኮምፒውተር ካርታ የሚጫወት ፌስቡክ የሚጎረጉር 1000 ሰው ተሰልፎ ኮምፒውተር ላይ ፊልም የሚያይ ሰው የለም እንዴ? ቢሮ በመንግስትም በግልም መስሪያ ቤት በደንብ ማን እንዴት ይቆጣጠረዋል? አለቃውም እኮ ግራ ገብቶታል። ሀውዳዚ ነው ገብቶሃል? ሲምፕሊ ቴክኖሎጂ አለ። ስለዚህ እይታችን ሩቅ ነው። አሁን እኛ አሜሪካኖቹ ከአዲስ አበባ ወደ አዳማ በሃይዌይ እየሄዱ ነው እንበል። እኛ ከአዲስ አበባ ወደ ጎንደር እየሄድን ነው። እነሱን ለመቅደም እየሄድን ነው እያልኩ አይደለም፣ ምሳሌ እኮ ነው። እየሄድን ነው እና መቼ ነው የምንቀድማቸው? ነገር የት ደርሰንብኝ? ለመቅደም እኮ ለመወዳደር አንድ ትራክ ላይ መሮጥ ያስፈልጋል። ስለዚህ መጀመሪያም ማድረግ ያለብን ወደ ጎንደር የሚሄደው መኪና ቆይ አባቴ መንገዱ ይሄ አይደለም ዙር ብለን። እኛ ጋር ሲስተም እኮ አለ። የለም እኮ አይደለም፣ ሲስተም አለ። አደገኛ ሲስተም አለ። ጉቦ የሚበላበት ሲስተም አለ። ሰውን በዘረኝነት የምናገልበት ቆንጆ ሲስተም አለ። የምንጠላላበት ሲስተም አለ። ሰነፍ የምንሆንበት ሲስተም አለ። በጣም ስራ የማንሰራበት ደግሞ ሲስተም አለ። አለቃ የምንሸውልበት። አበሻ ምን አለ መሰለህ፣ እዛ አንድ ጀለሴ እቤት ሆናችሁ እንዴት ነው የሚቆጣጠሯቸው? ሶፍትዌር አለው ምናምናና ግን ባክ ሲስተም አለው አለ። እንዴት ስለው የሆነች ማውዝ የምታንቀሳቀሳለች ከቻይና የምትገዛ እሷን ቁጭ አድርገን ማውዙ ላይ ማውዙ ዝም ብሎ ይንቀሳቀሳል። ምን ሰራ ይመስላችኋል አለኝ። ሲስተም አለው አይደል? ላለመስራት እኛ ሲስተም አለ ላለመስራት። ሲስተም አለን። ለመጣላት ሲስተም አለን። ለግብ ሲስተም አለን። ተደራጅተን ለማጥቃት ሲስተም አለን። ታውቃለህ? ይኸውልህ ሲስተሙን አቢዩዝ ለማድረግ ሲስተም አለን። እኔ ሌሚቴል ዩ ሳምቲንግ ወንድም፣ ይኸውልህ ኢትዮጵያ ውስጥ የሚሰራ ሰው ከዚህ በኋላ መከበር አለበት። በቃ የሆኑ ሰዎች መብራት ባለው ስቴዲየም ኳስ ሲጫወቱ፣ እኛ ሀገር ደግሞ መብራት ጠፍቶ በማታ ስቴዲየም ኳስ ሲጫወቱ ጎል አግብቶ ማሸነፍ እንዴት ነው? አይከብድም? ግን መደነቅ የለበትም? ጎል አግብቶ የሚያሸንፈው በጨለማ ስቴዲየም። እኛ እንደዛ ከሆነ እየፈጋን ያለ ነው ኢትዮጵያ ውስጥ አባትዬ። እንዴ ለአንድ ጉዳይ 1 ወር ተመላልሶ የሆነ ነጋዴ እየነገደ እንዴት ነው? በቃ ኢትዮጵያ ውስጥ መጨብጨብ አለበት ለነጋዴ። እግዚአብሔር ለነጋዴ ይኸውልህ ለሚሰራ ሰው በቃ በየቢሮው ላለ ታታሪ ሰው በየቢሮው ላለ ሲስተም በሌለበት ቢሮ ውስጥ አለቃ ሆኖ ድርጅትን የሚመራ ሰው በቃ ፎቅ የሰራ ሰው በትክክለኛው መንገድ ቤት የሰራ ሰው መኪና የሚነዳ ሰው መደነቅ አለበት ኢትዮጵያ ውስጥ። በቃ እናቴ ተሙት። እኔ አደንቃለሁ ፍፄ በጣም እኔ ማደንቃለሁ በእውነት እኔ ሁሉንም ነው የማደንቀው። ለይቻር ነው ሲስተም በሌለበት አገር መሪውም ተመሪውም መደነቅ አለበት ያቅሙን እየሞከረ ከሆነ ማለት ነው። ስለዚህ ሲስተም በቃ ማለት ያስፈልገናል ሲስተም